ማሪ ምንድን ነው የማየው? እርግዝ ነሽ? ወይኔ ፈጣሪ እርግዝ ነው? የኔ ማር አባት ሎሎ አባት ታሪክ ነው። ዝግጁ ነው? በጣም ዝግጁ ነን። በደንብ ነው የምንከባከብሽ። እንዲህ አፈር አይነካሽ። ታይኛለሽ ከዚህ በኋላ እኮ እንሂድ። በቃ ተነሽ፣ ልብስ ልበሽ፣ ቀሚስ አድርጊና እንሂድ። እሺ እንሄዳለን። አንዴ ነው በእናትሽ ደስ እንዲለኝ እኔ በቃ ደስቴ ከአቅሜ በላይ ሆነ። በእናትሽ ደስ እንምጣ። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ሰሞኑን ትንሽ ተጠፋፋን አይደለ? እኛም ስራ ትንሽ ቢዚ ያደረገና ቪዲዮ እየለቀቅን አልነበረ። ያው ከጸብ በኋላም ስለሆነ የተመለስን ፍቅራችን እያጣጣምን ነበረ። ለዛ እኔ ጠፋ ነው ቤተሰቦቻችን። ዛሬ እንግዲህ ለብቻዬ ነው የመጣሁት። እንግዲህ ረስታችሁት ከሆነ አላውቅም እንጂ ለብቻዬ ከመጣሁ ምን ማለት እንደሆነ እስካሁን ታውቃላችሁ አይደለ? እና ፕራንክ ላደርገው ነው በጣም ቆየው። ፕራንክ ካረኩትና እስቲ ፕራንክ ላድርገው። በጣም ፍቅር ሆነናል ሰሞኑን፣ ይሄን ሰሞንና እስቲ ትንሽ ፕራንክ ላድርገው ብዬ አሰብኩኝ። በእርግጥ ፕራንኩም ያበሳጭ አይደለም። ፕራንክ መሆኑን ካወቀ ግን ያው መጨረሻ መበሳጨት አይቀርም። ግን ፕራንኩ ያን ያህል ያናድደዋል ብዬ አላስብም። እና ምን አሰብኩኝ፣ ዛሬ ከጓደኛዬ ጋር ነበር ቤት ያልነውና በዚህ አጋጣሚ ጓደኛዬ እንኳን ደስ ያለሽ። ጓደኛዬ እርጉዝ ናትና የፕሬግናንሲ ቴስቱን እዚህ ቤት አስቀምጣለች እና እቃ ረስታን ሄደችው እና ዘኪን እርጉዝ ነኝ ብዬ ሰርፕራይዝ ላደርገው አሰብኩ። እስቲ ምን ይላል? ምን አይነት ሪያክሽን ይኖረዋል? ለአባትነት ዝግጁ ነው? እንዴት ነው? ወይስ ይፈራል፣ ይደነግጣል፣ ወይስ በጣም ደስ ይለዋል? ምን አይነት ሪያክሽን ነው የሚኖረው? ከአሁኑ መቼስ ባውቅ ይሻለኛል ብዬ ነው። በፕራንክም ይሁን እቺ እውነታም ለማወቅ የተደረገች ጥረት እንዳይደብር ማርዬ ለማወቅ ነው። እና እስቲ ምን አይነት ሪያክሽን ይኖረዋል የሚለውን አብረን እናያለን። አሁን ቤት የለም፣ የጠበቅኩት ነው፣ እየመጣው ነው ብሎኛል። እስቲ ምን እንደሚል እናያለን። ወይ ሽንት ቤት ወይ መኝታ ቤት አላሰብኩበትም በደንብ። ከሁለት አንዱ ቦታ ምናምን አስቀምጠውና እንዴት ታይ አድርጌ ፐርፐስሊ ያስቀምጣታለሁ። ከዛ ምን ይላል፣ ምን አይነት ሪያክሽን ይኖረዋል የሚለውን እስቲ አብረን እናያለን። ደስ ይለዋል ወይስ ባላየ ያልፈዋል? ትንገረኝ ብሎ ይጠብቃል? ምን የሚል ይመስላችኋል? እስቲ አብረን እናያለን። አብራችሁን ቆዩ። በጣም ነው የምንወዳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይህን ቪዲዮንም ላይክ አድርጉ። ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ ካላችሁ ቤተሰብ ሁኑ። አብራችሁን ቆዩ እና ቤተሰቦቻችን እንግዲህ አርፍዶብኛል። እኔ ምራበኝ እስኪ ድረስ ብስኩት መብላት ጀመርኩኝ። ጥዬው ምግብ ከምበላ ብዬ ነው አብረን እንድንበላ እና አብረን እንጠብቀው። ቪዲዮ እንሰራለን ምናምን ብዬዋለሁ እና ቪዲዮ ጀምሬ እንደምጠብቀው ነግሬዋለሁ። እስቲ ፈርቻለሁ፣ አልዋሻችሁም። ምን አይነት ሪያክሽን እንደሚኖረው ፈርቻለሁ። እስቲ አብረን እናያለን። ሃይ ዲነስ አስራብከ ብስኩት መብላት ጀመር ማለት ነው። እውነት በጣም ቆየ እኮ እመጣለሁ ካል እንዴት ነህ? ብዙ ማውራሽ ነገር አለኝ። እውነት ብዙ ማውራሽ። ደህና ነሽ? ደህና ነኝ። ይኸው ዛሬ ቤተሰቦቻችንን ይዤ ነው የጠበኩት። በጣም ነው ያስራብከኝ። አስረፍኩሽ፣ በጣም ይቅርታ። እውነት ምሳ አለ አይደል? አዎ፣ አንተ ነው የምጠብቀው። ታጥቤ ልምጣ? እንዴት ነህ እንጂ ቤተሰቦቻችን ሰነበላቸው እንጂ መጣሁ። እኔስ ማስታገሻ በልቻለሁ። ማን ወይ ምኑ ማ ማሪ ምንድን ነው የማየው? ምንድን ነው ማን
እርግዝ ነሽ? ወይኔ ፈጣሪ ፍቅር ይሪንዳ ማርዬ አረግሽልኝ? ተሳለ አረግሽልኝ? እኔ ፍቅር ወይ አትነግሪኝም ነበር እንዴ? እንኳን ልታየው ብዬ እኮ ነው ያስቀምጥኩልህ እንዴ። ደስ አለ እንዴ? ምን ማለት ነው? በጣም ነው ደስ ያለኝ፣ ከምታስቢው በላይ ነው ደስ ያለኝ። ምን ያህል ልጅ የነበረኝ እንዴ! በጣም ዝግጁ ነኝ፣ በጣም ዝግጁ ነኝ። አንቺ ዝግጁ አይደለሽም? አይ አንተ እንጠይቅ እንዴ። በጣም ዝግጁ ነኝ ማለት እንዴ? እኔ ለአባትነት ብቁ አይደለሁም? እኔ ለአባትነት ብቁ አይደለሁም? ነህ በጣም እና ተዘጋጅቻለሁ። እኔ በጣም ተዘጋጅቻለሁ። እኔ አባት ለመሆን በጣም በቂ ነኝ ብዬ ነው የማስበው። ምን ጎደለኝ? ምን የሚጎለኝ ነገር አለ? ወዲያው አሁን በሆነ አስተካክላለሁ። ነገር የሚጎለኝ ነገር ካለ ምንድን ነው? እሱ ንገሪኝ። ሙሉ ነው ማለት በደንብ ነው የምንከባከብሽ። እንዲህ አፈር አይነካሽ። ታይኛለሽ ከዚህ በኋላ ማሪዬ። ደነገጥክ ወይስ ደስ አለ? በጣም ነው ደስ ያለኝ። ከምታስቢው በላይ ደስ ነው ያለኝ። በጣም በጉጉት የምጠብቅ የነበረው ቀን ነበረ ዛሬ። ጌታን በጣም ነበር በጉጉት የምጠብቅ የነበረው። ይኔ ማር አባት ለሉ አባት ታሪክ ነው። ዝግጁ ነን? በጣም ዝግጁ ነን። ምንም የሚጎልን ነገር የለም። ምንም እኔ እናት ለመሆን ዝግጁ ነኝ። እኔ ፍቅር ደግ እኮ ነሽ፣ በጣም መልካም ሰው እኮ ነሽ። ማርያምን እኔ ማር ይህን ፊት ልትደግሚልኝ ነው ወይ? ይህን ፊት እኔ እንግዲህ ቪዲዮ አስተካክለሽ የጠበቅሽኝ ልትነቂ ነው? ልታሳይ ነበረ? እኔ ታድዬ እኔ ማር ነግረሻቸዋል? ልደስ ያውቃል? ኢንትሮ ምናምን ሰርቻለሁ። እኔ ደስ አለኝ፣ በጣም ደስ አለኝ። እንሂድ እስኪ የሆነ ቦታ እንሂድ። እንዴ በቃ አላውቅም፣ የሆነ ቦታ እንሂድ እስኪ። በቃ ቤተክርስቲያን እንሂድ እስኪ፣ እናመስግን። ቤተክርስቲያን ሄደን ጸሎት እናድርግ። በእናትሽ ደስ እንዲለኝ በእናትሽ እንሂድ። ነጠላ ላምጣ? አንዴ ቆይ፣ ነጠላ ላምጣ? ቆይ እንብላ ምግብ። ችግር የለም ተይው። ኧረ ምግብ ይርቦኛል። አንቺን ቦሻል። ችግር የለም ውጭ እንበላለን። የፈለግሽውን ነው ማድረግ። ዛሬ የፈለግሽውን እጋብዝሻለሁ። እውነት የፈለግሽውን ነው የምጋብዝሽ። እየሰማችሁ ነው። ነጠላ ላምጣ። እኔ ማመስገን አለብኝ መጀመሪያ። ቆይ ምንድን ነው? በእናትሽ ደስ ይበለኝ። ነጠላ ላምጣ በቃ አንዴ አልቀይም። በእናትሽ እመጣለሁ። እንደዚህ ነው ያላሰብኩት። እኔ ራሴ እንደዚህ ነው ያንከራኩት። እንሄዳለን እኮ እንሂድ። በቃ ተነሽ፣ ልብስ ልበሽ፣ ቀሚስ አድርጊና እንሂድ። እሺ እንሄዳለን። አንዴ ነው በእናትሽ ደስ እንዲለኝ። እኔ በቃ ደስቴ ከአቅሜ በላይ ሆነ። በእናትሽ ደስ እንምጣ። በእናትሽ ፍቅር እንሄዳለን። ማሪ እሺ ምንድን ነው? ቤተሰቦቻችንን ደስታ ነው ትገልጽላችሁ። ችግር የለም። እነሱ በኋላ አገኛቸዋለሁ። በእውነት ሌላ ጊዜ አገኛቸዋለሁ። እነሱ ማሪ እኔ አሁን ደስታ ላጣጥምበት። በእናትሽ እንሂድ፣ ላመስግን። እንሂድ በእናትሽ ደስ እንምጣ። ቤተክርስቲያን የኔ ማር ወይ የኔ ፍቅር ደስ አለኝ። ጌታ ደስ አለኝ በጣም ደስ እንምጣ። እንሂድ
እሺ ቆይ አንዴ አራራት ገኝ እኮ ምንድነው የምትይኝ? ምንድነው የምትይኝ? በዚህ ጋር የሚያዘው ግን የለውም ታድዬ ማር ወይ እንዴ ማውራት ያለብን ነገር የለም እንዴ? ምን እናወራ? ዝግጁ ነው አሁን? እኔ በጣም ዝግጁ ነኝ ማር፣ በጣም ዝግጁ ነኝ። እውነት ዝግጁ ነኝ። ምንድን ነው እሱ? እሺ ደስታን የተሰማ ደንግጠሃል ወይስ ምንድን ነው የሚሰማው? በጣም ደስ ያለኝ በጣም አዎ ማር አዎ። ለምን አልነገርከኝም እስከዛሬ? እንዴ ታውቂያለሽ እንዴ ለምን ያለሽ መንገድ ላይ እንኳን ልጆች ሳይዴት እንደምወድ ታውቂኛለሽ እንዴ? አዎ ግን ሁሉም ሰው እንደዚህ ይወዳል እንዴ? እኔ በጣም ነው የምወደው እንዴ። እኔ እንጃ ያልጠበቁት ሪአክሽን ሆነብኝ እንዴ። ምን ነበር ይታለኝ እንዴ? ለምን ነበር የነገጠው? በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ እንዴ። በጣም ደስ የሚል ነገር እኮ ነው የነገርሽኝ ያሳየሽኝ። ማሬ አመሰግናለሁ። እኔ ቆንጆ ወይ በጣም ነው የማፈቅረው። እንሂድ። ቆይ አንዴ እሺ። ምንድን ነው? በጣም ነው የማፈቅረው። እኔ በጣም ነው የማፈቅርሽ። እኔ ፍቅር በጣም ነው የማፈቅርሽ። እኔ እንደዚህ ለልጅ ጉጉት እንዳለ አላውቅም ነበር። እኔ በጣም ነው የምፈልገው ልጅ፣ ማርያምን በጣም ነው የምፈልገው ልጅ። ምንድን ነው? አይ ዶንት ኖ እንዴት እንደምነግርህ እራሱ አላውቅም። ምኑን? ምንድን ነው? ሊዱን ታውቃታለህ? ማንን? ሊዱን ጓደኛሽ? አዎ ዛሬ አብረን ነበር የዋልነው። እሺ እሷ ነች ከኔ በፊት ያወቀችው ቀድማ? አይ አይደለም። ታዲያ ምንድን ነው? የእሷ ቴስት ነው። እውነት በጣም ይቅርታ። እንደዚህ ይሆናል ብዬ አልጠበቅኩም ነበረ። ገና ደስታ የተላጣጥም የሰው ነው ይህ ደግሞ ያንቺ ይመስለኝ እኮ በቃ እኔ ለአባት ለሆነ ነው ብዬ ደስ ብሎኝ ነበር እኮ ማር። ትሆናለህ እኮ እንዴ? በጣም ይቅርታ ማር። እውነት በጣም ይቅርታ። እንደዚህ ቢሆን አልመሰለኝም። እውነት በቃ ወይ ደንግጠህ ተርበስብሰህ ምናምን ያለው ብዬ ነው እንጂ እንደዚህ በደስታ እንትን ትላለህ ብዬ አላሰብኩም እኮ። መታደል ነው ማር። አዎ ግን በቃ ዝግጁ ነኝ ብለህ የምታስብ አልመሰለኝም ነበረ። በጣም ይቅርታ እውነት። ይሄ ከባድ ፕራንክ ነው የሆነው። ያለ አንተን ነው እኔን ፕራንክ ያደረገኝ እንዳደረገኝ ነው የቆጠር። በጣም ነው የደነገጥኩት። በእናትህ አሁን በዚህ ግን አቀለኝ። ከዚህ በኋላ የምር ካላረግሽ ስለ እርጉዝ ሰው እንኳን እንዳታወሪልኝ፣ ስላረገዘ ሰው እንኳን እንዳታወሪልኝ። የምን በጣም ነበር ደስ ያለኝ፣ ጌታ በጣም ነበር ደስ ያለኝ። በጣም ይቅርታ ማርዬ፣ በጣም ይቅርታ እውነት። ቤተሰቦቻችን ባላሰብኩት መንገድ ነው የሄደው ሁሉም ነገር። እንደዚህ አይነት ሪያክሽን አልጠበቅኩም ነበር ማርዬ። በጣም ደስ ብሎኝ ነበር ታውቂያለሽ። ይሄን ያህል አባት ለመሆን ትፈልጋለህ? አዎ ይሄን ያህል ተዘፍኔ አይደል? በጣም እኔ ማር በጣም ይቅርታ ግን ታደርጊልኝ የኔ ማር እኔ ቆንጆ በጣም ይቅርታ። ያው ምንም አይሰራም። የኔ ነሽ አንቺን ከጠረጴዛ አልፈልግም እንዴ? እኔ ለራሴ ልጅ ነበር የጓጓሁት የነበረው። እሺ ይሁን። ጭራሽ ደግሞ ከቤተሰቦቻችን ጋር ለእነሱ ፕራንክ ነው ብለሽ ነግረሻል አይደለ? አሁን እንደዚህ ይደረጋል? በዚህ ቀለዳል? የእውነት በጣም ይቅርታ። ባላሰብኩት መንገድ ነው ሄደው ሁሉም ነገር።
ድጋሚውን ተመሳጥረሽ መጀመር ጀመርሽ ማለት ነው። ከቤተሰቦች መጣሽብኝ። አሁን ስመጣብሽ ግን ከባድ ነው የሚሆንብሽ። እያወቅሽ አክብድብሻለሁ። ምንድን ነው በቃ ሰሞኑን ቪዲዮ አልሰራንም ነበር፣ ጠፍተን ነበርና በቃ የእሷ ደግሞ እንደዚህ ሲፈጠር ለምን ፕራንክ አላደረገውም ብዬ አሰብኩኝ። በዛው ያንተን ያለህበት ልወቅ ብዬ ያው በዚህ ቀለድሽብኛ። እኔ ግን በምን እንደምቀለብሽ አሳይሻለሁ። ታይኛለሽ። ማንኛውም ይኸውልሽ ተይዣለሁ። አልጠበቅኩም ነበር። በጣም ከምታስቡት በላይ ደስ ብሎኝ ነበር። ውስጤ ራሱ ጭራሽ ነጠላ መጣሁ እኮ ቤተክርስቲያን ለመሄድ ለማመስገን። በጣም ይቅርታ። ይሄ ቀን ግን እንዲመጣ ግን እንቆርቋለሁ። በጣም ነው ባይርቅ ደስ ይላል። ቅርብ ጊዜ ፈጣሪ የልቤን አይተሽታል። የልጅ መጓጓት ነው። በጣም ይቅርታ። የእውነት እንደዚህ ይሆናል ብዬ አላሰብኩም ነበር። ይቅርታ። ግን የእኔ ፕራንክ ግን እንደሚብስብሽ አውቂ ከሆነ እሺ፣ እኔ እንደተሰማኝ እወቅ። በመጀመሪያ በጣም ተሰምቶኛል። መጀመሪያ ስታስቢ አልተሰማሽም ነበር አይደል? እንደዚህ አይነት ሪያክሽን አልጠበቅኩማ። እኔ በቃ ትደነግጣለህ፣ ዝግጁ አይደለንም ምናምን ብለህ ታስባለህ ብዬ ነበር ያሰብኩት። ዝግጁ ነኝ እንጂ ምን የሚጎልኝ ነገር አለ? በጣም እኮ ነው የምወድሽ። ኒኒ ማር ቤተሰቦቻችን በጣም ነው የደነገጥኩት። እኔ ፕራንክ አደርጋለሁ ብዬ አስቤ ያልጠበቁት ሪያክሽን የሆነውና በጣም ነው የደነገጥኩት። የእውነት በጣም ይቅርታ ማለት ችግር የለም። እንግዲህ እንዳያችሁት ነው። ወይኔ ይቅርታ ማለት ለማንኛውም ውድ ቤተሰቦቻችን በጣም እንወዳቸዋለን። ይቅርታ ስለጠፋን ሰሞኑን በቃ ፍቅራችን ከአቅም በላይ ሆኖብን ነበረ። ከጸባችን በኋላ ፍቅራችን እያደስን ነበረ። ጥሩ ጊዜ ያሳለፍን ነበር። በዛ ላይም ስራ ነበረብን ጎን ለጎን በቃ ነገሮች አልተስተካከሉልንም ቁጭ ብለን ለመስራት። ያው እንግዲህ ዛሬ ባላሰብኩት መንገድ እንደዚህ ነው የጀመረችው። እንግዲህ ድጋሚ ወደ ፕራንክ ጦርነት ገብተናል። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ቤተሰቦቻችን እቺ ልጅ በኋላ ግን አስለቅስላችኋለሁ። በማን እንደሚብስ ታያላችሁ። ለማንኛውም እወድሻለሁ የእኔ ፍቅር። እኔ ማሪ በጣም ነው ባፈቅር። በቃ እኔ ምግብ ላቅርብ። ኧረ እኔ አቀርባለሁ። በቃ የቀደምኩት ላቅርብ። ቻው